አንዳንዴ ወጥተን ወርደን አቅማችን ሲዝል ስጋችን ሲደክመው የዘውትር ጥንካሬያችን ሲከዳን ማረፍ ያምረናል። ሥራ ትተን ኑሮን ረስተን ከሚረብሹን ነገሮች ርቀን ለመንፈሳችን እርካታ ለነፍሳችን ሐሴት ወደሚሰጠን ሰላማዊ ቦታ መሄድ፣ ቶሎ ወደማንጠግበው ፈጥነን ወደማንረሳው የሆነ ውብ አገር መብረር፣ በሥጋ ደክማችሁ በመንፈስ ታክታችሁ ዳግም የምትታደሱበት የእረፍት ቀን የዚህን ያህል አስፈልጓችሁ ከነበር እንኳን ደህና መጡ። ትክክለኛው ፕሌን ላይ ተሳፍረዋል። መዳረሻችን ደግሞ አፍዝም አደንግዝም ወዳላት በውበት ማራኪ በፍቅር አንበርካኪ አንዳንዴ ዝም ጭጭ አድርጋ ከራሳችሁ ወደምታስታርቃችሁ አንዳንዴም በደስታ እያሳበደች ዙሪያችሁን ወደምታስረሳችሁ ውብ አገር ይሆናል። በእርግጥ ሲጀመር እንዲህ አይነት አገር ስለመኖሩ ብነግራችሁ ግነት፣ ሀገሪቱ አፍሪካ ውስጥ መሆኗን ብነግራችሁ ደግሞ ውሸት ሊመስላችሁ ይችላል። እናም በአካል ብንወስዳችሁ ይሻላል። የዛሬው ጉዟችን ከዋናው የአፍሪካ አካል ተነጥላ ከኬንያ የባህር ጠረፍ 1600 ኪሎ ሜትር ከማዳጋስካር፣ ሞሪሺየስ፣ ኮሞሮስና ማዮትም ርቃ በህንድ ውቅያኖስ መሃል ብቻዋን ወደ ተቀመጠች የ115 ውብ ደሴቶች ስብስብ ወደ ሆነች አፍሪካዊት አገር ሲሸልስ ይሆናል። ስለዚህች ውብ አገር ብዙ አይነት አድናቆት ሰምታችሁ ይሆናል። አንድ ዜጋዋ የገለጸበት መንገድ ግን ከሁሉም ይበልጣል። ሁሌም መሽቶ ሲነጋ እንደ አዲስ እደነቃለሁ። በዚህች ውብ ደሴት ላይ እንድነቃ ተጨማሪ ዕድል ስለሰጠኝ ፈጣሪን አመሰግናለሁ። ከእንቅልፋቸው ሲነቁ ራሳቸውን በእንዲህ አይነት ውበት መሃል ማግኘት የሚችሉ የምድራችን ፍጥረታት ጥቂት ናቸው። ከጥቂቶች መሃል ስላደረገኝ ፈጣሪ ይመስገን። ይህ በነፃ የተገኘ የነዋሪ ምስጋና ነው። እኛ ግን ገንዘባችንን ከፍለን ለቀናት ከፍ ሲልም ለሳምንታት ተፈጥሮዋን አድንቀን ፈጣሪን አመስግነን መመለስ እንችላለን። ታዲያ ብቻችንን አይደለንም። የምንፈልገውን ረፍት የሚፈልጉ የራበን ደስታ የራባቸው ከ300,000 በላይ ቱሪስቶች በየዓመቱ ሴሸልስን ይጎበኟታል። 300,000 ትንሽ ቁጥር ከመሰላችሁ ተሳስታችኋል። አጠቃላይ የሴሸልስ ነዋሪዎች 98,000 ብቻ ናቸው። ጎብኚዎቿ ዜጎቿን በ3 እጥፍ ይበልጧቸዋል። በዓመት 390 ሚሊዮን ቱሪስቶች ኢትዮጵያን ሲጎበኟት እንደማለት ነው። ወደ ሴሸልስ የሚመጡ ቱሪስቶች ቸርቸስም ፈሰስም ማድረግ የሚችሉ ሀብታቸው ጎላ ኪሳቸው ሞላ ያሉ ቅባቶች ናቸው። ወፍራም ካርድና ደፋር ልብ ከሌሎት ሴሸልስ እንኳን ለድሃ ለሀብታሞቹም ውድ ናት። ወደ ኪሳቸው መግባት የማይፈሩ በተለይም ረጅሙን የትዳር ሕይወት ለመጀመር የወሰኑ ጥንዶች ከጣጣው በፊት የትዳርን ክሬም የሚያጣጥሙባት ደሴት ናት። ታዲያ ደስታ ሰጥተው ምቾታችንን ጠብቀው ኪሳችንን ለማራቆት የተዘጋጁ 780 ዓለም አቀፍ ጥራት ያላቸው ሆቴል፣ ሪዞርትና የቱሪስት ማረፊያዎች አሰፍስፈው እየጠበቁን ነውና ጉዟችንን እንቀጥል። በነገራችን ላይ ሲሸልስ ለመጓዝ ቪዛ አያስፈልገንም። ሲሸልስ ቱሪስቶች ያለ ቪዛ እንዲጎበኟት የምትፈቅድ አገር ናት። የሚያስፈልገን ሕጋዊ ፓስፖርት መያዝ፣ የደርሶ መልስ ትኬት መቁረጥ፣ ማረፊያ ሆቴል መከራየትና ለአንድ ቀን ወጪ ቢያንስ በትንሹ $150 መያዛችንን ማረጋገጥ ነው። ይህንን ፕሮሰስ ስንጨርስ ወደ ዌብሳይታቸው ገብተን ከላይ የተጠቀሱትን ዶክመንቶች ከአንድ ጉርድ ፎቶ ጋር በማያያዝ የትራቨል ኦቶራይዜሽን ቅጽ መሙላት ይኖርብናል። ቅጹን ሞልተን ስንጨርስ ፕሮሰሱ አለቀ ማለት ነው። ኤምሬትስ፣ የኳታር፣ የቱርክና የኬንያ አየር መንገዶች በመደበኛነት ወደ ሴሸልስ በረራ አላቸው። የኛው የኢትዮጵያ አየር መንገድም በሳምንት 6 ቀናት ወደ ሴሸልስ በረራ ያደርጋል። መነሻዎት አዲስ አበባ፣ የሚጠቀሙትም የኢትዮጵያን አየር መንገድ ከሆነ የቀጥታ በረራ ስለሚሆን አየር ላይ 3 ሰዓት ከ50 ደቂቃ ይቆያሉ። ሴሸልስ 115 ደሴቶች አሏት። ትልቋ ደሴት ማሄ ትባላለች። የዓለም አቀፍ በረራዎች መዳረሻና ዋና ከተማቸውን ቪክቶሪያን አቅፋ ያዘች 157 ስኩዌር ኪሎ ሜትር የምትሰፋ ትልቅዬ ደሴት ናት። የሴሸልስ ዋና ከተማ ቪክቶሪያ ትባላለች። ዓለማችን ላይ የሀገር ዋና ከተማነት ማዕረግ ከተሰጣቸው ከተሞች ሁሉ ትንሿ ናት። የነዋሪዎቿ ቁጥር 25,000 ብቻ ነው። ግማሽ ቀን ካለውት ሙሉ ከተማዋን እስከነጉሯንጉሯ ዞሮ ይጨርሳሉ።
ይህ የቪክቶሪያ ማዕከሏ ነው። የምትመለከቱት የሰዓት ማማ ለንግሥት ቪክቶሪያ ማስታወሻነት እንደ አውሮፓውያን አቆጣጠር በ1903 የተገነባ ሲሆን ላለፉት 121 ዓመታት የከተማዋ ምልክት ሆኖ ቆይቷል። በሴሸልስ ማድረግ ፈልገው የሚያጡት ነገር የለም። ባለ 5 ኮከብ ሪዞርቶቿ ይህን የመሰለ ውብ እይታ ያለው ቅንጡ ክፍል ያቀርቡሎታል። ሴሸልስ ከመጡ አይቀር የህንድ ውቅያኖስን ጠልቀው ከአሶቹ ጋር እየተጋፉ ትዝታን ካላተረፉ ሴሸልስ ሄጄ ነበር እንዳይሉ። የተለየ የዋና ችሎታ አይጠይቅም። አንዳች የሚጎዳኝ ነገር ይኖራል ብለው ፍርሃት አይሰማዎትም። ደህንነቱ የተረጋገጠ ንጹህና ውብ የባህር ዳርቻ ነው። መዋኘት ከፈለጉ ፍላጎቱን ለሆቴሉ ማሳወቅ በቂ ነው። ሌላውን እነሱ ያመቻቹሎታል። በሴሸልስ ቆይታው የቪክቶሪያን ገበያ መጎብኘት አይርሱ። እውነተኞቹን ነዋሪዎች የመተዋወቅ፣ እየተገበያዩ የመጨዋወት፣ ምግቦቻቸውን የመቅመስ እድሉን ያገኛሉ። ሴሸልሳውያን ለመተዋወቅ የማይከብዱ፣ በቀላሉ የሚግባቡ፣ እንግሊዘኛና ፈረንሳይኛን አቀላጥፎ መናገር የሚችሉ ህዝቦች ናቸው። በእርግጥ ፈረንሳይኛቸው ከሚያውቁት ፈረንሳይኛ ትንሽ ለየት ሊልቦት ይችላል። እንግሊዘኛን ግን አቀላጥፎ ይናገሩታል። አሁን የምንገኘው 160 ዓመታትን ባስቆጠረ የገበያ ማዕከላቸው ውስጥ ነው። እንደ አውሮፓውያን አቆጣጠር በ1840 የተቋቋመ የገበያ ማዕከል ነው። ዛሬም ከእሁድ ውጪ ከሰኞ እስከ ቅዳሜ በሳምንት 6 ቀን ክፍት የሚሆን የዋና ከተማዋ የቪክቶሪያ ትልቁ የገበያ ማዕከል ነው። የሴሸልስን ጣፋጭ ዓሳዎችና መሬቷ ያበቀለውን ፍራፍሬ መቅመስ ከፈለጉ ትክክለኛው ቦታ ነው። እጅግ ጣፋጭ ከሆኑት የሴሸልስ ዓሳዎች የመረጡትን ገዝተው እዚሁ አስከትፈው ወደ ማረፊያው ይዘው መሄድ ይችላሉ። ሰዎቹ የህንድ ዝርያ ያላቸው ናቸውና ቅመማ ቅመም ይወዳሉ። በመጠን ጥንጥዬ የሆኑ ማንጎዎቻቸውን መሞከር አይርሱ። የመገበያ ገንዘባቸው ሴሼልዋ ሩፒ ይባላል። $1 በ14 ሴሼልዋ ሩፒ ይመነዘራል። ከቪክቶሪያ 10 ደቂቃ ቢነዱ ኤደን ደሴት ይገባሉ። ኤደን ደሴት ከሌሎቹ የሴሸልስ ደሴቶች በተለየ ብቸኛዋ ሰው ሰራሽ ደሴት ናት። ኤደን የቢሊዮነሮች መደበቂያም ናት። እዚህ ሄሊኮፕተር ተከራይተው እያንዳንዱን የሴሸልስ ደሴቶች ከላይ መቃኘት ይችላሉ። ነገር ግን 1 ሰዓት ተኩል ለሚፈጅ የአየር ላይ ቆይታ $800 ይከፍላሉ። 100,000 ብር እንደማለት ነው። ይህ ተወደደብኝ ካሉ ደግሞ $7 ብቻ ከፍለው በእግር እዚህ ተራራ ላይ ወጥተው ዋና ከተማዋን ጨምሮ በዙሪያዋ የሚገኘውን ውብ የህንድ ውቅያኖስ ከሩቅ ማየት ይችላሉ። ኤደን ደሴት ባህር ላይ የተገነባች ከዋናዋ ደሴት ጋር በድልድይ የምትገናኝ ሰው ሰራሽ ደሴት ናት። በኤደን ደሴት አፓርትመንቶች፣ ቪላዎች ወይም ቤተ መንግሥት የሚያካክሉ ትላልቅ ቤቶችን ከዘመናዊና ቅንጡ ጀልባዎቻቸው ጋር መከራየት ይችላሉ። ደሴቷ የግል የባህር ዳርቻዎች፣ ሬስቶራንትና ባሮች፣ ሞሎች፣ የስፖርት ማዘውተሪያ ጂሞች፣ የመዋኛ ገንዳና የቴኒስ መጫወቻ ሜዳዎችም አሏት። ኤደንን ልዩ የሚያደርጋት ሴሸልሳዊ ያልሆኑ የውጭ ዜጎች ቤት መግዛት የሚችሉባት ደሴት መሆኗ ነው። በኤደን ደሴት ቤት ከገዙ የኢንቨስተር የነዋሪነት ፈቃድ ስለሚሰጡት ብዙ የዓለም ዜጎች የሚመኙትን የሴሸልስ ሕይወት ከዜጎቿ እኩል ማጣጣም ይችላሉ። ይህ ሁሉ መልካም ዕድል ነበር። ችግሩ የሚጀምረው የቤቶቹ ዋጋ ሲነገሩት ነው። በዚች ደሴት ትንሽ የሚባለውን ባለ 1 መኝታ አፓርትመንት ለመግዛት $350,000 ይጠየቃሉ። የመጨረሻ ትላልቆቹ ቪላዎች ደግሞ የ$5 ሚሊዮን ዋጋ ወጥቶላቸዋል። ደሴቷ ከሴሸልስ ዓለም አቀፍ አየር ማረፊያ በ10 ደቂቃ ርቀት ላይ የምትገኝ መሆኗ የበለጠ ተመራጭ አድርጓታል። ፕራሊን ደሴት በሴሸልስ ሁለተኛዋ ትልቋ ደሴት ናት። እዚህ የተፈጥሮን ተአምር ይመለከታሉ። ቫሌ ዴ ማዬ በዩኔስኮ የተመዘገበ ጥብቅ የተፈጥሮ ደን ነው። የሴሸልስ ኢኮኖሚ 3ቱ ጉልቻዎች ቱሪዝም፣ አሳ ማስገር እና የኮኮናት ምርት ናቸው። የሴሸልስ ዜጎች ልክ እንደ አገራቸው ሁሉ ልዩ ናቸው። የነጭ አውሮፓውያን፣ የጥቁር አፍሪካውያንና የኤዥያውያን ውህዶች ናቸው። አብዛኞቹ የክሪዮል፣ እንግሊዘኛና ፈረንሳይኛ ቋንቋዎችን አቀላጥፈው ይናገራሉ። ይህ የሆነው በታሪኳ ምክንያት ነው። ሴሸልስ በቅኝ ግዛት ምክንያት የተመሰረተች አገር ናት። በ9ኛው ክፍለ ዘመን የአረብ ነጋዴዎች ለንግድ ሲተላለፉ አዳብራ ደሴት ላይ ያርፉ እንደነበር በአፈ ታሪክ ይነገራል።
የዓለም ባንክ ከፍተኛ ገቢ ያላቸው ሲል ከዘረዘራቸው የዓለም አገራት አፍሪካን ወክለው የገቡ አገራት 2 ብቻ ናቸው። አንዷ የዛሬዋ መዳረሻችን ሴሸልስ ናት።